ከ102 ዓመት እናት ማህፀን ወጥተው በእናቴ በኩል ደግሞ የካህን ዘር ነው። የዘመናዊ ትምህርት ጥም አነሳስቷቸው በእግራቸው የ3 ቀናትን ጉዞ አድርገው አዲስ አበባ የገቡ ወፍጭጭ ሲል የአባይን በረሃ በእግሬ ስሄድ 10 ሳንቲም አጥተው ከተቸገሩበት ህይወት ተነስተው በኢትዮጵያ የመጀመሪያው የካህን ዶክተር ለመሆን የበቁት አባት ኢትዮጵያውያኖች የማይገባቸውን ጵጵስና ይሰጠን ብለው እንትን ስላሉ እግዚአብሔር ተቆጥቶ ዝናብ ከለከላቸው። ፓትርያርኩን የማውረድ ስራው ላይ እንደ ኮሚቴ አድርገው አስገቡት። አዎ ስሜ ዝርዝር መጣ። አልፎም ከብፁዕ ወቅዱስ አቡነ ጳውሎስ ጋር በእስር ቤት አብረው ያሳለፉ በዶክተር አዲስ ላይ አብዮታዊ እርምጃ እንዲወሰድበት ይገደል እኮ ነው። ያንን ሁሉ በእግዚአብሔር ቸርነት አሸንፈውና አልፈው ዛሬ ትውልድን በእውቀት እያነጹ ያሉ ታላቅ አባት ቀን ያውቃለሁ ስለው አይይንተ አንቺ ያለ እና ታውቂያለሽ። የዛሬው ልዩ እንግዳችን ኤሚሬትስ ፕሮፌሰር ቀሲስ ዶክተር ሐዲስ የሻነው ናቸው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ቀንዲል ፖድካስት ነው። ዛሬም እንደተለመደው እጅግ የተወደዱ የተከበሩ እንግዳ ለናንተ ያስተምራሉ፣ ይመክራሉ ብለን ያሰብናቸውን እንግዳ ጋብዘናል። እንኳን ደህና መጡልን ፕሮፌሰር። እንኳን አብረው ቆያችሁኝ። እንደምን አሉልን? እግዚአብሔር ይመስገን። ክብር ምስጋና ይግባው ለፈጣሪ። አሜን። በጣም ደስ ብሎኛል ከእርሶ ጋር እንደዚህ ቁጭ ብዬ እንደው የህይወቶትንም የትምህርቶትንም ጉዞዎች እንዳለ ለመስማትና እኔም ሰምቼ የኔ ቤተሰቦች በቀንዲል ሚዲያ የሚሰሙ ወዳጆቾ ልጆቾ እንዲሰሙ እድል ሆኖ ተፈጥሮልኝ እዚህ ጋር ከእርሶ ጋር አብሬ ቁጭ ብዬ ለመማር ስለበቃው እግዚአብሔርን አመሰግናለሁ። እርሶንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም የከበረ ሰላምታዬን አቀርባለሁ። እናንተ ጠይቃችሁ ለዚህ እንትኑን ስለጋበዛችሁኝ እግዚአብሔርን አመሰግናለሁ። እግዚአብሔር ሰላሙን፣ ጤናውን፣ ሀብቱን፣ ረድኤቱን ይስጣችሁ። አሜን። እኔ የኔን እድል አይንሳችሁ። በእድሜም በማዕረግም እግዚአብሔር የቤተ ክርስቲያን ልጆች ያድርጋችሁ። አሜን። እንደርሱ ያሉ ትልቅ አባትን አግኝቶ የምጠይቃቸው ጥያቄዎች እንዳይባክኑ ፈራለሁ። እውነት እንደው ዝም ብሎ ጥያቄ እንዳልጠይቅና ምን እንደምጠይቅ ራሱ ጨነቃለሁ። በጣም ብዙ ከመሆናቸው የተነሳና መቼስ ነገርን ከስሩ እንደሚባለው ባንዴ እዚህ የደረሱበት ታላቅ ማዕረግና ታላቅ ደረጃ ላይ ከመናገሪ በፊት ወደ ኋላ መለስ ብዬ ትንሽ ታሪኮ ስሰማ እናቶ እማሆይ ብዙዬ የተባሉት እናት የ102 ዓመት ዕድሜ እንደነበራቸው በሀገሩ ወይም ደግሞ እዛ ባለው በአካባቢው የመንደሩ ልጆች ሲወለዱ ስምን የሚያወጡት ራሱ እሳቸው እንደሆኑና አባቶም ካህን እንደሆኑ ሰምቻለሁ። እንደዚህ የታላቅ ቤተሰብ ልጅ መሆንና በዚህ የተከበረ ቤተሰብ ውስጥ ማደግ መወለድ ለዛሬ ላለው ማንነቶ ልጅነቶትን እንዴት ቀርጾ እዚህ ደረጃ እንዲደርሱ አደረገው? እስቲ ትንሽ ወደ ኋላ መለስ ብለን የልጅነት ጊዜውን እንዳስ። እሺ እንዳላችሁት ነገር ከስሩ ውሃ ከጥሩ እንደሚባለው ነው እና ከየት ተነስተህ የት ደረስክ ነው እንግዲህ ነገሩ። እና ለኔም የሚያመቸኝ ይሄ ነው። ምን ነበርኩኝ፣ ከየት ቦታ ተነስቼ የት ደረስኩኝ፣ የት ነው ያለሁኝ የሚለውን ለማውሳት ከዚህ ያደረሰኝ አምላክ ክብሩ ይስፋና አባቴ የጋፋት ዘር ነው። የላም የበሬ የወንድ የሴት አሽከርን በለው የጥንቱን ስምንተውና የዚያ ባለቤት ነው። ልጅ ሲዳር በአብዛኛው ሴቶች ልጆች ነው የነበሩት። አዎ እያንዳንዱ ልጅ ሲዳር እንደ ከብት እንትን ይሰጣቸው ነበረ። የአሽከር አብሮ ነበረ እንትን የሚሰጣቸው እና ላምበሬ ነው ያለው ደሃ እዚህ ሀገር ልጅ ወልዶ አዎ ያለ ወተት እንትን አይልም
ላም ይሰጠዋል። አዎ ተጠቅመህ ትመልሳለህ ተብሎ ይሰጠዋል። እና በእንደዚህ ያለ እንትን ነበረ የነበረ ወግ ማዕረግ የመኳንንት ምናምን የለውም። አያቴ የአባቴ አባት ማለቴ ነውና ሀብታም ነው እንዳልኳችሁ፣ የላም የበሬ ጌታ ነው። በእናቴ በኩል ደግሞ የካህን ዘር ነው እና አባቷ ራሳቸው የድጓ መምህር ነው የነበሩ። አዎ እና እናቴን እናት አግብተው አዎ ልጆች ወልደው እንግዲህ ከልጆቹ እንግዲህ ዋናዋ የኔ እናት ነበረች። አባቴ ካህን ነበሩ ብለሽ ያላል፣ ግን አደባባይ ነበረ። ከብቶቹን አያውቃቸውም። ከብቶቹን የራሱን ከብቶች አያውቃቸውም። እንዳልኩህ የእሱም በበኩሉ ወንድ አሽከር ተሰጥቶት ነበረ ከአባታቸው የወረሱት። አዎ እሱ ከስራው እንጂ የአደባባዩ በእናቱ በኩል ብዙ ሴት ዘመድ ነው ያለ። የዚያ ሁሉ ጠበቃ ነው የሁሉ እና በዚያ ነው ይውል የነበረ። እንትኑን ከብቶቹን እንትን ይል የነበረ እንዲያው ለመሸጥ ሲያስብ ምን ሲል ነው ወደዚያ እንትን ብሎ ያይና ይሄንን ከብት ሸጠዋለሁ ይላል። የኔ ታናሽ ወንድም ደግሞ በጣም እንትን ነበረ። ያንን እንትን ሲል አንስቶ ወስዶ ለሌላ ለዘመድ እንግዲህ የሚሸጠው በአብዛኛው ወንድ ከብት ነው፣ ወይፈን በሬ ነው የሚሸጠው። ወስዶ እንትን ዝራበትና ከርሞ ትመለሳለህ ብሎ ወጥቶ ይላል። ሲያጣው በቃ እንትን ይላል። እና እስከዚህ ነው። በአካባቢው ቄስ ነው። በቄስ ቤት በወታደር ቤት የመንግስት እንትን አይመራም ነበረ። ነገር ግን ከአካባቢው የተለየ ስለሆነ ሀብትም በሁሉም እኛ ቤት ነበረ። እንትኑ ባለስልጣኖች ሲመጡ የሚትኑ እንዲያው መቼም እንደ ከተማው ስጋ ዕለት ባይኖርም አዎ በተፈለገ ጊዜ ሁሉም ከደጅ ነው እንትን የነበረ። ከዚህ አይነት ቤተሰብ ነው የመጣሁት። የተወለድኩበት ሀገር ጎጃም ጠቅላይ በድሮ አጠራሪ ጎጃም ጠቅላይ ግዛት የሚባለው በደብረ ማርቆስ አውራጃ ወረዳው ቦረቦር ጥላት ግን የሚባል ቦታ ዝእንቅር አቦ የሚባል ቦታ ነው የተወለድኩት። አባቴ ወደ ትምህርት ቤት እንድገባ መደበኝ። ያው ከፊደል ጀምሮ እስከ ጾመ ድጓ ድረስ በዚያው በተወለድኩበት አካባቢ የተማርኩት። እናት አባት ቤት ተቀምጠው ነው? እናትና አባቴ ቤት ተቀምጬ ነው እና እንደገና እዚህ ሆኖ ደግሞ እንትን አላለም ብሎ ሌላ ቦታ በአካባቢው ባሉ መምህራን እየሄድኩ እማር ነበረ። ነገር ግን ትንሽ ስለሆንኩኝ ለምኖ መብላት ችግር ነበረ እና በዚያ የተነሳ ያሳለፍኩት በዚያው በአካባቢ ነው። እንደገና እናቴ ሀገር የዜማ መምህሩ ዘመድ ነበረ። እሱ ጋር ተላኩ። አያቴ ጋር ቁጭ ብዬ ጾመ ድጓ እንትን ስማር ነበረ እና ያም እንትን ብሎ አሁን አጎቴ ነው የቅኔ መምህሩ የነበረ። ስመጥር ነው ተክሌ ከሚባሉት የዋሸራው መምህር የማይበሉ ፈንቴ የሚባል ሰምታችሁ እንደሆነ ሁለቱ አንድ ላይ ነው ተምረው የወጡ እንትኑን ቅኔ እንትን ያሉት እና ከዚያ እንትን ያለ ነው። ስመጥር መምህር ነበረ። ጥበቡ አባ አጋር ይባል ነበረ እና አሁን እዚያ እንድማር ተደረገ ቅኔ እንተ ጥበቡ ጋር። አዎ እና ያው እንግዲህ እንዳልኩ አያት ቤት ነው ያለሁት። ምንም እንትን የለውም እና በዚያ ያለው ደግሞ ዘመድ ነው። አላ ሲያውኝ እናቴን ምዕራፍ ነው የምዕራፍ ልጅ መጣ ብለው በቃ ሁሉ እንትኑን ይሄንን እንጀራውን እያጠፈ ወጥ እያደረገ ነው እንትን ነበር። አላ ይሄንን ሰምታ አያቴ ተቆጣች። ምን ጎሎብህ ነው?
ሁለተኛ እንትን እንዳትሉት እያለች እነዚህ ያነተኑ ነበረ እና እስከዚህ በዚያ በአካባቢ የዚህ አይነት ሁኔታ ነበረ። በቅኔ ትምህርት ቤቱ ቅኔ ትምህርት ቤቱ አዎ ለምኜ ስለማልበላ ሩቅ ሄጄ ለመማር ስለማልችል አዎ እዚያው ነው እንትን ያልኩት። ግን አዎ ግን ቅኔ ካወቅኩ በኋላ እንግዲህ ያው የተለያዩ ቦታ ካጎት የጠፍቼ እኔ ጠፍቼ ሳይሆን ተማሪዎች ይዘው አዎ እያዙኝ እየሄዱ አዎ በደብረ ኢየሱስ የሚባል ታላቅ ደብር አለ ጋምና በላይ እዚያው ይዘውኝ ሄዱ። ብቸና የሚባል ደብር አለ እዚያም ይዘውኝ ሄዱ። ያን ጊዜ መላከ ብርሃን አድማሱ ጀንበሬ እሳቸው ነበሩ አለቃ የነበሩ። የት ብቸና? እሺ አዎ እና እንግዲህ ነግሬሃለሁ ቁመናዬ እንትኔ በጣም ልጅ ነው። በዚያ ላይ ደግሞ ቅኔ ያውቃል የጥበቡ ልጅ ነው የሚባለው። በአባቴ ምንም አሰላባቴም ተናየው የጥበቡ ልጅ ነው የሚባለው የነበረ በቅሎ እንትኑ አድርሻቸው መለስ ነበረ ቤታቸው እንትኑ ነው። ከዚያ እንግዲህ የትምህርት ቤቱን የቆሎ ትምህርት ቤቱን የጀመርኩት በዚህ አይነት ነው። ቅኔ በደንብ እንግዲህ ተምሬያለሁ ነበረ። እዚህም መጥቼ የተዳደርኩበት እንትን ያለኝ መጠጃ የሆነኝ ቅኔ ነው። አዎ እንዲያው ይቅርታ አድርጉልኝና አሁንም ቢሆን አዎ በአብይ ጾም ዮሐንስ ወልደ ነጎድጓድ ቤተክርስቲያን እዚያ ያው መወድሱን ኩልክሙን ወረውራለሁ እንደ አቅሜ እንትን ባይለኝም እንትኑ አለ ነገሩ አሁንም ድረስ ቅኔው ይዟል። አዎ በዚያ እንትን አለ ነው ማለት እና እንደነገርኩ ያው እስከ ቅኔ ቤት ድረስ እዚያው በአካባቢ ነው እንጂ ሩቅ ሄጄ አልተማርኩም። ከቅኔ በኋላ ነው እንግዲህ የዜማ ትምህርት ቤት ጀመርኩኝ። እዚያም ስሄድ የጥበቡ ልጅ እየተባልኩ በአካባቢው ዓመት በዓል ምናምን የሆነ እንደሆነ ቅኔ ለኔ ነበረ ይሰጥ የነበረ ዕጣነ ሙገር አዎ ለዘመዱ አልቶም እንደሆነ እንጃ አስነጋሪ ድረስ ደርሻለሁ እስከ ዋዜማ ድረስ አዎ እንዳስነገረ እና በዚህ ሂደት ላይ ትንሽ ወንድሜን አባቴ ደብረ ማርቆስ ልኮ ወስዶ እዚያ ቀለብ እየተሰፈረለት ዘመናዊ ትምህርት ይማር ነበር። እሺ እና እሱ ክረምት ትምህርት ቤት ሲዘጋ ይመጣል። ዩኒፎርም ለብሶ መዝሙሩን ምናምኑን አጥንቶ እንትን ሲል ሲዘምርልኝ እንትን ሲል ይሄ የሆነ የመንፈሳዊ ቅናትም እንትን አዎ እንዲያው ይሰርጽ ነበረ በእንትን ምናልባት ለምን አሰብከው እንዴት መጣህ በትሉኝ ምናልባት ያም ምክንያት ሊሆን ይችላል ለማለት ነው። ከዚህ እንግዲህ ከዚያ በኋላ ያው ዜማ ቤት ሄድኩኝ። ጾመ ድጓውን አጠቃልዬ እንትን ብዬ እንደገና ደግሞ ሌላ ቦታ ድጓ ቤት ገባሁኝ። ድጓ ዮሐንስ ብዬ ጀምሬ ዘመነ ጽጌ ድረስ እስከ ህዳር ሚካኤል ድረስ ያለውን በመደቤ ማር ነበረ። በሌላ በኩል ደግሞ አንድ የድጓ መምህር ለመሆን እንትን እውር ነበረ። እሱን ደግሞ ወደ መጨረሱ እንትን ብሎ ነበር። ከፋሲካ ጀምሮ እስከ ዮሐንስ ድረስ እንትኑን ድረስ ከሱ ጋራ ደግሞ ያንን ይማሩ ነበር። ቶሎ ለማጠቃለል በዚህኛው ነው የሚማር ሁለት እንትኑ እትል ነበረ እና በዚህ ሁኔታ ነበርኩኝ። ባላገር መምህር ትሆናለህ ነው ተብዬ ነበረ የሚባለው። የአያትህን ወንበር ትይዛለህ ነበረ የሚባለው እና ከዚያ በድጓው አጎቴ ደግሞ ተመልሰህ እንትኑን ዜማ ድጓ ከተማርክ በኋላ እንደገና ቅኔ ትገባለህ ይል ነበረ። እሱ ደግሞ በበኩሉ እንትኑን እና ከዚያ ተማሪ ቤት ሄድኩ ብዬ ነው አኮፋዳን ይዤ ደበሎ ለብሼ
ወደ አዲስ አበባ የመጣሁት። የሚገርም ነው። እንደው ግን አዲስ አበባ ሲመጡ የሰማሁት ደግሞ ምንድነው ምክንያት የተሰጠው የመጋቢት 5ን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን በዓል ላከብር ነው ብለው ነው የመጡት ይባላል። አዎ ሰዎች ናቸው። በመንገድ ብቻዬን አይደለ ዝም ብዬ ኳትኔ ነበረ። ገር የተነስቼ እንትን ብዬ ብቸና ገባ እንትና ደጀን ገባሁ። ደጀን ከነጋዴ ይሄ ጤፍ ነጋዴ ያለ አይደል ባላገር እንግዲህ ጓዝ የለኝም አኮፋዳያ ብቻ ነው እንትን ያለ ከነሱ ጋር ተጠግቼ እዚህ አደርኩና ወፍጭጭ ሲል ይሄንን የአባይን በረሃ በጧት ነው ፀሐው እንትን ሳይል ስላሉኝ ተነስቼ በእግሬ ስሄድ በመንገድ ወደ እንትን የሚመጡ ወደዚህ ወደ ዝቋላ መጋቢት አቦ ወራቱ የካቲት ነው የሚመጡ ሰው መነኩሴ አገኘሁ። የት እየሄድክ ነው አሉኝ። ወደ አዲስ አበባ አልኳቸው። እሶስ ብለህ እኔ ዝቋላ ነው የምሄደው አሉኝ። እንግዲህ በአንድ እንሄዳ ተባባልንና እሺ አሉኝ። ደረቅ ባቄላ ስንቅ የያዙትን ያንን ተሸከምኩላቸው። ያንን ተሸክሜላቸው ያንን በረሃውን በጣም ፀሐዩ ሳይበረታ አለፍነው እና ልክ ወደ 5 ሰዓት አካባቢ እንትን ጎሐጽዮን ገባን። ወራቱም ያው ጾም ነበረ። ለማምነን እንትን ብለን ቁርስ ቀምሰን እዚያ ተነስተን ቀጠልን በእግራችሁ ወደ ገብረ ጉራች። ያው እና ገብረ ጉራች ሲመሽ ነው የደረስነው። እንግዲህ ያው እንትን እያል እዚያ ቤተ ክርስቲያን ገብተን አደርን፣ መቃብር ቤት። በጣም ይገርማል። አዎ በማግስቱ ተነስተን አሁን የመኪናው መንገድ አይደለም የምትጠቀሙት፣ ያው በእግር መንገድ ነው እያቋረጥን እንትናል። እንዴት ይቅርታ ግን እንዴት ታውቁታላችሁ? ማለት እንደው የመኪናው መንገድን ካልተከተላችሁ የእግር መንገዱ እንዴት ይታወቃል? የእንትን እያልን ነው ፊት ያለውን ከተማ እየጠየቅን ነው። አዎ ፊት ያለውን እና ሰውየውም ደግሞ ልምድ ያላቸው ናቸው። መነኩሴው አዎ መነኩሴው እንትን ያላቸው። ከዚያ ግንብቹ የሚባል አገር በዚህ በሰላሌ ወዲያ መሰለኝ እንትን አዎ እዚያ አደርና ከገብረ ጉራች ተነስተን እንደገና ጉዟችንን ቀጠልንና እዚህ አዲስ አበባ አካባቢ ነው ቀርብ እንትን አዎ ሱሉልታ አካባቢ መሰለ ትንሽ ራቅ ይበል እንግዲህ እንጃ ብቻ አዎ እዚያ አደርንና በ8 ሰዓት አዲስ አበባ ቀጨኔ መድኃኔዓለም ደረስኩኝ። እሳቸውም እንግዲህ በል ልጄ ደህና ሁን ብለውኝ ተሰናብተን ከእሳቸውም ጋር ተለያየን። እኔም እዚያ ቀጨኔ የማውቀው ሰው አገኘው፣ እሱ ጋር አረፍኩ። ይሄ እንግዲህ የካቲት 27 ነው። የካቲት 27 ነው ቀጨኔ መድኃኔዓለም እንትን ያለ የመድኃኔዓለም ቀን። አዎ የመድኃኔዓለም ስራ። አዎ 1949 ዓመተ ምህረት አዲስ አበባ ገቡ። አዲስ አበባ ገባሁኝ። የሚገርም ነው። ከዛስ? ከዚያ እንግዲህ እዚያ የማውቀው ሰው አገኘሁ አላልኩህ? እሳቸው መቃብር ቤት ነበረ ይኖሩ የነበረ ደግሞ እንትንም ይቀድሱም ነበረ እዛው መደበኛ ሆነ። አዎ ይቀድሱም ነበረ። አሁን እዚያ ከእሳቸው ጋራ እንትን የእንጨት አልጋ ዘረጋሁና እዚያ ከእሳቸው ጋራ ትሲል እሳቸው ተናገሩ። ለካህናቱ አለ አይደል እንትኑ አዎ እንደዚህ ያለ ነው እንደዚህ ነው እንትና አሉ። እና እኔም እየገባሁ ማገልገል ጀመርኩኝ። ትክለኞች ብዙውን ጊዜ ቀኔ ብዙም ችግር ነበረ። አዎ የትክለኞች የሚቀኝላቸው አልነበረም። አሁን እኔን በሞተ ከዳ አገኙ። እኔም ለዕለት እንጀራዬ እዚያ
ተቀዳሾች ጋር እንትን እላለሁ ያንን እንትን እያልኩ በተራ ቀን ደግሞ ሃይማኖተ አበው አነባለሁ። እንደ አጋጣሚ ደግሞ አሁን እንደገና ልምጣልህ ሐምሌ 27 ደግሞ ከአገሬ የአባቴ ጓደኛ የሆነ ቄስ እዚህ አገኘኝ። አንተ እዚህ የምታደርጋለህ ድጓ ቤት ነው አይደል የተባልክ? ምን ታደርግ መጣ ደግሞ እዚህ አለኝ። አይ መጥቻለሁ እዚህ አልኩት። ያውቃል አባትህ? አያውቅም አልኳቸው። እናንተ ተነስተው ሄደው እንትን ብለው ሐምሌ 29 ልቅሶ ላይ ይገናኛሉ አባቴ ጋር። አረ ልጅህን እዚህ አገኘሁት እዚህ እኮ ነው ያለው። አዎ እና ይሄን ሲሉት ያው በማግስቱ እንትኑ ጾመ ማርያም የምትገባ ነበረች። ጾሙን ሲጨርስ ተክለ ሃይማኖት ደብረ ሊባኖስ እሳለማለሁ ብሎ ለማንም ሳይናገር አዲስ አበባ መጣ። አዎ መጣ እዚህ እና እንግዲህ ያለሁበትንም ሁሉንም እንትን አውቋል። ከገሌ ጋር ነው ያለ ተብሎ በዛ አንድም ያጎቴ ልጅም ነበረ አብሮኝ የመጣ ከኔ እንግዲህ እኔ ሄዳለሁ ስለው እኔ ካንተ አልለይም ብሎ እንትን ብሎ የመጣ እሱም ነበረ። በእግራችሁ ተጉዛችሁ አብራችሁ የመጣችሁ? እሱ አባትህ ደግሞ እንትን ይበጠብጣል። እንግዲህ አባቴ ትንሽ ወንድም ልጅ ነው። አዎ አባትህ እንትን ይላልና በፍጹም እኔ አልቀርም ብሎ እና እኔ እንግዲህ ከሆነስ እኔ አልሄድም ብዬ ስቀር እሱ ተነስቶ መጣ። እሱ ቀድሞ ጠብቆታል ማለት ነው። አዎ እዚያ እንግዲህ እዚህም ቀጨኔም እሱ ቀድሞ እና የአባታችን እህቶች 2 መነኩሴዎች እነሱ ደግሞ ቀደም ብለው መጥተዋል። ዝቋላ ሊሄዱ እነሱን ደግሞ ያገኛቸዋል። እሱም ወደ ዝቋላ ብሎ መጣ። አዎ እሱ ሌሎች ልጆች አግኝቶ ከነሱ ጋር እንትን ብሎ ተለይቷቸው እንትን ብለዋልና ይሄንን ያደረገ አዲስ ነው ብለው አዎ በዚህ ሁኔታ ነው እንግዲህ ከዚያ ከባላገር የወጣሁበት ሁኔታ ይሄንን ይመስላል። ትምህርቱም ይሄ አቋቋም ምናምን የሚባለውን ነው ያልሞከርኩት እንጂ ዜማውን ሞክሬዋለሁ። በመስከረም ስላሴ የመጽሐፍ ቅዱስ ኮርስ ነበረ። ቅኔ ያወቁትን እየፈተነ ያስገባ ነበረ። ቅድስት ስላሴ መጽሐፍ ቅዱስ እንትን ኮርስ። የዛን ጊዜ እንዴት ነበረ? ቅድስት ስላሴ ኮሌጅ ነው ዩኒቨርሲቲ ነው ወይስ እንደው ምን? ኧረ የለም ፕሪስቲቱ የሚባል ነው እንትኑ እና መምህራን ከኔ ማለት በሰል ያሉ ናቸው። ቅኔ አዋቂዎች መርጌታዎች ብዙዎች ናቸው እንትኑ ነበረ። ለ2 ዓመት ሰልጥነው የሞራል የግብረ ገብ አስተማሪ የሆኑ ይላካሉ። ትምህርት ሚኒስቴር ነው የሚያስተዳድረው። ትምህርት ሚኒስቴር ነበር ያኔ ቅድስት ስላሴ ባጀቱም ሁሉም። አዎ በትምህርት ሚኒስቴር ነው የነበረው። ይህ በንጉሱ ጊዜ ነው አይደል? በንጉሱ ጊዜ ንጉሱ ናቸው እኮ እንትን ያሉት። በ35 ነው በ36 የተመሰረተው እና ፕሪስቷንና ፕሪስቲቱ ፕሪስትዋን ቄሶች በአብዛኛው ይሄ መነኩሴው ምናምኑ እንትን ያለ እነሱ ናቸው። እነሱ ሰልጥነው በየሆስፒታሉ በየወታደሩ ተቋም በየእንትኑ ወደ በአስተማሪነት እንትን ይመደባሉ። ቄሶች እንትን ያሉ ፕሪስቲቱ ዲያቆኖች ልጆች አሉ አይደለ? ዘመናዊ ትምህርት መምህራኑ ከግብፅ መጥተው ከኢትዮጵያ ደግሞ ሊቃውንቶች እንትን የተባሉ ተመርጠው ነገር ግን እንደው የተራራቀ ነበረ። የገባው በዲያቆኑ ስም የገባው የአዲስ አበባ ልጅ ነው እንትኑ የነበረ። አሁን እዚህ አገባለሁ ብዬ ነው ፕሮግራም የነበረኝ። ደይ ስጠና ከርሜ
ፈተና ነበረ፣ መግቢያ ፈተና ተፈትኜ አለፍክ ተብሎ ስሜ ተለጠፈ። እሺ በኋላ ሌላ ሐዲስ የሚባል እኔ ነኝ ብሎ መጣ። ሲታይ እንትን ያለፍኩ እኔ ነኝ። አሁን ያን ጊዜ የነበሩት መላከ ሰላም ሳሙኤል ተረፈ ይባሉ ነበሩ ኃላፊው። ብፁዕ ቅዱስ አቡነ ቴዎፍሎስ አይደለ ይመሩት የነበረ? አዎ ለሳቸው ተነግሮ አይ ቄሱ ይግባ፣ ያኛው ልጁ ወደ ባታ ሄዶ ይማር ልጅ ከሆነ ብለው ትናሉ። ሄድ አንተ እኔ ቄስ እያለ ዲያቆን መምህር እያለ ተማሪ እንትን አልልም፣ እኔ እኮ አስተማሪ ነው የምፈልገው፣ ስለዚህ ሄድ እዚያ ባታ ተማር ብሎ አሰናበተኝ። አዎ እንግዲህ አሁን ዲሌማ ላይ ወደኩኝ። እንዲያው መሄድበት እንዲያው እንትን አለ። ያ ወንድሜ ደግሞ ቅዱስ ጳውሎስ ትምህርት ቤት አመልክቶ በተመላላሽነት ያስገቡታል። ሰዋስወ ብርሃን። አዎ እና አሁን እመሄድበት እንትን አጣሁኝ። ማመልከቻ ጽፌ ቤተ ክህነት ያልኩኝ። ቤተ ክህነት ስሄድ ስራ አስካጁ ብላታ ልሳኑ ሀብተወልድ የሚባሉ ነበሩ። ትልቅ ሰው ነበሩ፣ የሸዋ አርበኛ ነበሩ እና እሳቸው ናቸው። ቢሮአቸው ክፍት ነው እና ሄጄ ያው ደበሎዬን እንደለበስኩ ነው። ዱላ ያለ ኮፋዳም አለ እና እንትን ስል ማንም አይከለክልህም። ተላላችሁም ዝም ብሎ ነው ቆሞ የሚመለከት። ጳጳሳቱም ገብተው ይፈሩታል። እጅ ነስተው እንትን ብለው የሚሉትን እንትን ብሎ እንትን አይልም፣ አያነጋግርም። ሌላ እንትን ምንድነው እንደዚህ ነው እንደዚህ ነው በቃ ይሄ ነው እንትን ነው አላ ቀን ያውቃለሁ ስለው አይ ይንተ አንቺ ያለ እና ታውቂያለሽ። ያው አዎ እና አሁን ቦታው ተይዟል፣ አዳሪ የለም፣ በተመላላሽ ግቢና ቦታ ሲለቀቅ አዳሪ ትሆኛለሽ አለኝ። እና እንግዲህ ከባለስልጣን በእኔ ልባል ሜንታሊቲ በባላገር ሜንታሊቲ ነው እንደዚህ ብሎ እንደው አስተዛዝኖና በጥሩ መንፈስ እንትን ሲለኝ በቃ እንትን ማለት እሺ አልኩ። እና አሁን እንትን አለና ምልክት አደረገና ሂድ መልእክት ክፍል ነው ይባል የነበረ እዚያ ወይም መዝገብ ቤት እንትኑን እዚያ ውሰድ አለኝ። እዚያ ይዤ ስሄድ ያ እንትን አለና ቴምብርና ክላስ አምጣለ። አዎ የለኝም። ስንት ብር ነበር? 25 ሳንቲም ሁለቱም። ሁለቱ 25 ሳንቲም። አዎ ሁለቱ 25 ሳንቲም። ኋላ ምን ሆንሽ አለኝ። ጌታው አልኩት። አዎ እንትኑ ቴምብርና ከክላሴር አምጣለኝ። ተመለሰ ወደ ብላታ ጋር ሄጄ እንደገና ኋላ ጠሩት ተላላችሁን ተችሳቸው ገንዘብ አጡና ሂድና ገዝተህ አምጣና ስጠው አሉት። ያንን በ10 ሳንቲም ልብ አድርገው እንትን ያለ ህይወቴን የለወጡት ህይወቴን ሳላስበው እንትን ሳለን እሳቸው እንትን አሉና ያንን ጨርሰው ጽፈው ማዘያውን ሰጡኝ። አሁን እንዳልኩ ልክ ያንን ወንድሜን እንዳልኩት እኔ ደግሞ በጣም ዲሌማ ገባሁ። እንዴው እንዴት ነው የምሆነው እያልኩ ወረቀቱን ተቀብዬ ይዤ አልሄድኩም ጳውሎስ። በማግስቱ በርሬ ጳውሎስ ገባሁ። ስሄድ መልከ ጼዴቅ የተባሉት አባ ሀብተ ማርያም እሳቸው ነበሩ ዳይሬክተሩ። አዩናትን ወስላታ የሰንብተህ ነው እስካሁን አሉኝ። አይ እንዲያው አፌ ተኩለፈለፈና እንትን ሲል የተመደብኩት ደግሞ ብሉይ ክፍል ነበረ። ብሉይ ክፍል ወስደው እዚያ ላይ መምህሩ ሰጡኝ እንትን አሉኝ እና እዚያ ገብቼ ብሉይ መማር ጀመርኩ። ከዚያ በኋላ እንግዲህ
ጳውሎስ የማድረው ቀጨኔ ነበረ እና ምግቤን በመንገድ ስመለስ ማታ ነው ለምኜ እዚያ በልቼ በማግስቱ መጣ ነበር። አሁን እንደነገርኩ እነዚህ አብረውኝ የሚማሩ እንትኖች በጣም ተሰማቸው። ያንያ መነኩሴው ደግሞ በኋላ አቡነ ኤርምያስ የሚባሉ ነበሩ ከአንድ 5 ዓመት በፊት የሞቱ። እሳቸው ኃይለ ልዑል ወልደ ገሪማ የሚባል አንድ ትግሬ ልጅ ነበረ። እንደዚህ ትሆን 3 ሆነው የአንድ ሰው ምግብ እየበሉ የአንድ ሰው ምግብ ለእኔ ያመጡልኝ ጀመረ። ምግብ ተያዘ። የምግቡ ነገር ተሸፈነ። አዎ ጳውሎስ የወይዘሮ ስሂን መኖሪያ ቤት ነበረ እና ጣሊያን የአዛዡ መኖሪያ አድርጎት ነበረ ያንን እና የዶሮ እርባታ ማርቢያ ደግሞ ሽቦ ቤት በጣም እንትን ያለ ነበረ። እዚያ ጋር የአሮጌ ዕቃ ምናምን ሁሉ ተከማይቶበታል። እዚያ እንትን ከምትል መቃብር ቤት ከምትሄድ እዚህ ደር ብለው ፈቀዱ አባ ሀብተ ማርያም። ሌሎች 2 ልጆች ተገኙ አብረውት። አዎ እና ያም ወንድሜም አለ አብሮ። እንግዲህ አዎ ገባ 3 ሆነን እዚያ አልጋ አለ አሮጌ አልጋ የጠፍር አልጋ በዚያ አጎዛችንን አንጥፈን እዚያ መተኛት ጀመርን። እና ከዚህ አሁን ምንድነው የሆነው? እንትን አስገዳጅ ነበረ ዘመናዊ ትምህርት። አዎ በግድ አባ ሀብቴ በፍጹም ምህረት የላትም። ከሰዓት በኋላ አንዲት ደቂቃ እንትን አይልም። ዘመናዊ ትምህርት እንማራለን። እና አሁን እንትን ስል ጣመኝ ያ ምንትኑ ከዚህ ከመጽሐፉም ጋራ ተሰጦም ነበረኝ የቃል የመያዝ የምናምን በጣም እንደው ይሄ ቅኔው እንትን ብሎኝ አሁን ከአንደኛ በታች ወጥቼ አላውቅም በትምህርት። አዎ በዘመናዊ ጥቅምት 51 ዓመተ ምህረት 3ኛ ክፍል ገባሁ። አንድ ዘልዬ 3ኛ ክፍል ገባሁ። በገና እንደገና ከ3ኛ 1ኛ ወጣሁ። 4ኛ ክፍል አስገቡኝ። አዎ እንደዚህ እያለ በደብል እንትን እያልኩ ስል በ53 8ኛ ክፍል አመቱን ሙሉ አንድ ክፍል የተማርኩት 8ኛ ክፍል ነው። ከዚያ እንትን ብዬ ተፈትኜ አለፍኩኝ። ሚኒስትሪ 8 ነበረ እናንተ ጊዜ ወይስ? አዎ 8 ነበረ። እና ያንን እንትን ብዬ የት መደባለሁ? ዛሬ አዲስ ከተማ የሚባለው የልዑል መኮንን ትምህርት ቤት እሳቸው በ49 አይደል የሞቱ። አዲስ ትምህርት ቤት ነበረ በስማቸው ልዑል መኮንን ተባለ። አዎ ያኛው የድሮ የእሳቸው በልዑል መኮንን ይጠራ የነበረው ለልጃቸው ወሰን ሰገድ ተባለ እና እዚያ ተመደብኩኝ። እንግዲህ አዳሪ ትምህርት ቤት ነበር የነበርኩት። ሊሰጠኝ የሚችለው ምንድነው 20 ብር ብቻ ነው። እና ያቺን ለቤት ክራይ ለምግብ ለምን አድርገሃት በጣም ችግር ነው። አዎ እናንተን እያልኩ ስል አሁን ስላሴ ሃይ ስኩሉ ተዘጋ፣ ኤሌመንታሪውም ተዘግቶ ነበረ። ኮሌጅውን ተብሎ ቅድስት ስላሴ አሁን ከየት ይምጣ ያንን ኮሌጅ የሚገባ ከየት ይምጣ? እዚያ እንትን ሐረር የአቡነ ቴዎፍሎስ ትምህርት ቤት አዳሪ ትምህርት ቤት ነበረ። እዚያ የሚማሩት ጳውሎስ የሚማሩት እነዚህ እንትኖች እነሱ 8ኛ ሲጨርሱ ቀጥታ እዚህ እንዲገቡ ተደረገ። ደግሞም ከየክፍለ ሀገሩ ጠቅላይ ግዛት በቤተ ክርስቲያኑ እያስፈቀዱ መመልመልም ጀመሩ። ስንት ሆነን ነው? 7 ነን 8 ያለፍ ነው ወደ ቅድስት ሥላሴ ኮሌጅ ሲሆን ማለት። አዎ ከክፍለ ሀገር እንደዚህ ከኤርትራ ማህበር ሐዋርያት የሚባል ነበረ። እሱ ደግሞ ለሃይ ስኩል ብሎ ለሥላሴ ትምህርት ቤት ተናለ። ሃይ ስኩሉን እዚህ
ስላሴ መማር ጀመርኩ ወይ ነው መለከ እንደገና ወደ ኋላ ልመልስህ ይሆን 52 ዓመተ ምህረት ላይ የቀኔ የምናውቀውን የሰንበት ትምህርት ቤት እንድናስተምር 20 ብር ተቆረጠ። ምን ልልህ ነው ያቺ 20 ብር ሃይ ስኩሉን አስጨረሰች። ለቅኔ መምህርነቱት የሚከፈለው ያ የሰንበት ትምህርት ቤት ማስተማሪያው አዎ አስተምሩ በዚያው ቀጥሉ ተባል። አቋቋመች 20 ብር በወር ዛሬም እንግዲህ 20 ሺህ ልበልህ ወይ ምን እውነት ነው እንደዚህ ያሰኛል። ልክ ነው። የእግዚአብሔር እንትኑ ይህ ነው። ለአባቴ የተነገረውና መጣ ብያለሁ። በዚያ ቀጨኔ ሳለሁ አሁን ይጄ ካለርኩ ብሎ አፈጠጠብኝ። በምንም እንግዲህ በኋላ ወደዚያ የለም በፍጹም እንትን አይልም። አዎ ካቶሊክ ትምህርት ቤት ነው ይባል የነበረ ዘመናዊ ትምህርት ቤት። ሰው ምን ይለኛል ባክን ያው በምንም እንትን አይልም አልኩት። አሁን እንግዲህ አዳሪ ገብቻለሁ። ባይሆን ከተማ ስወጣ የምለብሰው ልብስ መግዣ አንድ ወይፈን ሽጣና ላክልኝ አልኩት። አዎ አንድ ወይፈን ሽጦ ጫማውም ቦላሌውም ሁሉም ተናል። ከዚያ ከኮልፌ ወደ ስላሴ እስከምንመጣ ድረስ በአመት ገሮይና ቅቤ ይላክልን ነበር የተነጠረ። አልጋ ባልጋ ነው ባይባልም ከሞላ ጎደል ብዙ ተሸፍኖልኛል። በዚያ እንትን ብሎ ነው መጣሁ እና ይሄ እንትን እያለ የካቲት ከአንደኛ ተርም በኋላ ማትሪክ ከተመዘገብን በኋላ ትምህርት ሚኒስቴር ማስታወቂያ ወጣ። 12ኛ ክፍል የጨረሳችሁ ወይም እንትን ያላችሁ አስተማሪ ስለምንፈልግ ምን ቀራችሁ እንድትመጡ ብሎ ማስታወቂያ ወጣ። 23ቱ ተነስተው ገቡ ትምህርት ሚኒስቴር። ምክንያቱም ማትሪክ መውደቃችን አይቀርም እያስተማርን እንፈተናለንና ኮሌጅ እንገባለን ብለው እንትን ብለው ሄዱ። ማትሪክ ማለት ስንት ላይ ነው የምትፈተኑት? 12 ነው የምትፈተኑት? አዎ 12ኛ ስንጨርስ 8 ሚኒስትሪ ያለ 12 ማትሪክ አለ። 10 ላይ ያለ በጣም ጥብቅ ነበር ማትሪኩ። በጣም አስተማሪዎች ደግሞ የውጭ ሰዎች ናቸው በሙሉ። እንግሊዘኛ ብትለው፣ ሂሳብ ብትለው፣ ታሪክ አስተማሪ ብትለው፣ ጂኦግራፊ አስተማሪ ብትለው፣ ሁሉ ሳይንስ አስተማሪ ሁሉም የውጭ ሰዎች ናቸው እና በአብዛኛው ህንዶች ናቸው እና ያሸመድዱሃል። ግን እኔታ ይቅርታ በጣም እዚህ ጋር ፕሮፌሰር እንደው ግን እናንተ እዛ ቁጭ ብላችሁ ህንዳዊ የሆነ መምህር ሂስትሪ ሲያስተምሮት ምን ይሰማዎት ነበር? እሱን ማተው መቼም ውስጡ ለጨት ነው። እሱን ተወው። ግብጾች ራሳቸው አለቆቻችን ሆነው አይደለም። እርግጥ በእኛ ጊዜ አቡነ ባስልዮስ ነበሩ እንትን ብሎ ነበረ እንትን እና የነሱ ቅኝ ግዛት አልነበርንም እንዴ? አዎ ያላደረጉት ነገር እኮ የሉም። ያልሰሩን ስራ የለም። ወይስሙ ማይምራን ሆሙ ሊቀ ብለው የሚለውን እንትን የትም የሌለ እኮ ነገር ነው። የሌለ ነው። በፍትሐ ነገሥት ምናምን እንትኑን ስሯጥ እኮ አስገብተው ነው ያንን ራሳቸው ዘላለም በቀኝ ግዛት ሊገዙን። በስንክሳራችን አንድ ጊዜ በ1000 ዓመተ ምህረት አካባቢ ነው መሰለኝ ድርቅ ይሆናል። እንደነገርኩ ሀርቤ ያ እንትኑን ጵጵስና ማትሰጡን ከሆነ እኛ አባይን እንገድባለን አይደል ያለ። አዎ ኋላ እንትን ብሎ ተንጫጩ። እንትን ብለው ድርቅ ሆነ ሀገሩ እዚህ ኢትዮጵያውያኖች የማይገባቸውን ጵጵስና ይሰጠን ብለው እንትን ስላሉ እግዚአብሔር ተቆጥቶ ዝናብ ከለከላቸው ብለው በስንክሳራቸው ጻፉ። ያንን እኛ ጋር ተጻፈ። ያ ነፍሳቸውን ይማርና እና አቡነ ገሪማ ናቸው ያንን እንትኑን ያስወጡት። አሁን ተወውሽ እንደው ወይም ሰሎ ቀሊለ ታምሪያ የሚለው እሱ አሁን እስቲ አባ ሚካኤል አባ ገብርኤል አውግዘናል
የማርያምን በዓል እንደ ሰንበት የማያከብር እያሉ ዛሬስ እያወገዙን እኮ ነው የኛ ካህናት እኮ። አሁንም እኮ ይህንን ሁሉ እንትና አላወረድንም ገና። ብዙ እንትን በደል ፈጽመውብናል። በክርስትና እንቀድማቸዋለን በሁሉ በታሪክ። አንተ ቅድም ህንድ ታሪክ ሲያስተምር ምን ይሰማል አልከው? እነሱም ነበሩ እንደዚህን ሁሉ ጉዳችንን ይዘን ነው። እና ብዙ መስተካከል ያለበት አለ። አላግባብ የሆነ እንትን ሁሉ የጫኑን አለ። የወር በዓላቱን እኮ እነሱ ናቸው ስራ እንዳይሰራ። ህዝቡ ሃይማኖታዊ እንደሆነ ያውቃሉ። የማርያም በዓል፣ የገብርኤል በዓል፣ የእንትኑ ጊዮርጊስ ተክለ ሃይማኖት አቦ እያለ እንትን እንዲል እነሱ እኮ ናቸው። ይህንን ሁሉ ያላደረጉት ነገር የለም። እንዲያው ይህንን የእነሱን ነገር ሆዲፍየው ነው። ሌላ ማለት ምለው ነገር የለም። ወደ ጨዋታችን ስንመለስ ያኔ እዛ 25ቱ ወደ አዲስ አበባ ትምህርት ቢሮ ሄዱ። የተፈተነው 3 ሆነን ነው 4 ሆነን ነው የተፈተነው ማትሪክ። በእግዚአብሔር ፈቃድ አለፍና ደግሞ የማትሪክ ወረቀት የሚሰጥህ ያለፍክ እንደሆነ ነው። ደግሞ ማትሪክ ወረቀት የሚሰጥ ደግሞ ንጉሠ ነገሥቱ ነው። እና 3 ሆነን ሄደን ከንጉሠ ነገሥቱ እንትን ስንል ህንድ ነበረ እንትኑ ዳይሬክተሩ። እንደዚህ ሆኖ እንደዚህ አድርገው እስካሁን ድረስ እንትን እያሉ እነዚህ ናቸው ብሎ እኔና ጓደኛዬን ለንጉሥ ነገራቸው። እና አሁንስ ምንድን ነው የምትሉ? እንቀጥላለን እንማራለን አልኳቸው። በርቱ አሉ። እንትኑን እዚያ የማትሪክ 2 ማለት ነው። ከዛ በፊት እንደው ንጉሱን የማግኘት እድል ነበሩት? የለም። የዛን ቀን ያገኟቸው? የዚያን ቀን ነው የመጀመሪያ ያየኋቸው። ምን ተሰማው ንጉሱን ሲያገዛ? በጋዜጣው በምናምኑ በፎቶ እናያቸው የለም። እንትኑንማ ዜማ ከመጣሁ በኋላ በመንገድም እናያቸዋለን። በዓልም ሲሆን እንትን እንላለን። የማየትማ እንትን አለን። እሱ አይደለም እንትኑን ሐምሌ አቦ ቅዱስ ጳውሎስ እንትኑ በዓሉ ያለት ነው። በነገራችን ላይ የቅዱስ ጳውሎስ ትምህርት ቤት ያሰሩትና እንትን የሰጡት እቴጌ መነን ናቸው። ቦታው የወይዘሮ ስህን ነው አላልኩ? ወይዘሮ ስህን ደግሞ የመነን እናት ናቸው። እና የሐምሌ አቦ አይቀሩም እዛ ቦታ ላይ። እንትን ጳውሎስ አይቀሩም። እና የቀርቦ የማየትና እንትን እንደዚህ አለ ግን የማነጋገርና እንትን ትናላለም። እዚህ ላይ ያዙትና ማትሪክ ወረቀት ከተቀበላችሁ በኋላ ምን አይነት ሂደት ሄደ? እኔና ያ ጓደኛማ ዩኒቨርሲቲ እኮ ተመዝግበናል። እሺ አልወጣንም እኮ ትምህርት እንቀጥላለን አለ። ሰላም ተሰጥቶን ፓርት ታይም እያልኩ ለሌላው ሲዘጋ እኛ እንትን ነው የዚያው ምኝታ ክፍላችን ነው ቀረ ነው። መላከ ሰላም ሳሙኤል አንድ ቀን እንዲህ ፈተና በኋላ ነው በእግሬ ስሄድ እሳቸው መጡ። ወደ ትምህርት ቤት ሊገቡ ሐዋርያው ድርጅት የሚባል አባ ሀብቴ ያቋቋሙት ነበረ። እዚህ እንትኑ ላይ ብልጽግና ፓርቲ የተሰራበት ጋር ፊት ለፊት አደባባዩ ፊት ለፊት እዚያ ጋር ቢሮ ነበር። እዚያ ጋር እንትን ስል እና በአባት ስም ነው የሚጠሩ። አያሻ ነው ና አሉኝ። እና ያዙና በጣም ነው የማመሰግንህ። ዓላማ እንደዚህ ነው። አሁንም ቀጥል እንትን እንዳትል፣ ወደኋላ እንዳትል ቀጥል እንትን አሉኝ። እና ሰዎቹ እንከሬጅ ያደርጉን ነበረ ነው የምልህ። አባ ሀብቴ ማለት አቡነ መልከ ጼዴቅ ሆነው ያረፉት ናቸው። ሊቀ ስልጣናት የቅድስት ሥላሴ ስልጣናት ማርያም። አሁን እንግዲህ ሃይ ስኩሉ ላይ ምናልባት የምለው ነገር ካለ የወንጌል መልእክተኞችና የሰንበት ትምህርት ቤት የሚባል የተማሪዎች ድርጅት ነበረ። የሰንበት ትምህርት ቤት የትምህርት ክፍሉ ኃላፊ እኔ ነበርኩ። አስተምራለሁ። በዚያ ደግሞ ሌሎችንም የሥላሴ ተማሪዎችን ሁሉንም መድባለሁ በየቤተ ክርስቲያኑ ኃላፊ በመሆኑት። ሁለተኛ የማታ ትምህርት ቤት ከፈትና
እዚያው ስላሴ የማን ነው? የሰንበት ትምህርት ቤቱ ነው የከፈተው። ለማን ነው? የአዲስ አበባ አድባራትና ካህናት የአራት መደብ ማደመር፣ መቀነስ፣ ማካፈል፣ ማብዛት የሚለውን እሱን ለማስተማር ዲያቆናቱንና ቄሶችን በየቤተ ክርስቲያኑ በትነን እዚያ ራሴ ነበረ አስተምሬ ነበረ። ማታ ማታ አቡነ እንድርያስ የተባሉ የጎንደር ጳጳስ የሆኑት መምህር ቀጸላ ያን ጊዜ የገብርኤል አለቃ ነበሩ። እሳቸው ዲያቆናቶችን ሰብስበው ቄሰ ገበዙንም ሁሉንም ሰብስበው ይዘው መጡ። በስተቀረ የጥምቀት በዓል አከባበር፣ ስብከቱ፣ ግጥሙ፣ ድራማው የኛው ነው የስላሴ ተማሪዎች ነበር እና የዚያ ሁሉ አክቲቪቲው አላቋረጥኩም ነበር፣ ተሳታፊ ነበርኩኝ። የውጭ ሀገር ጉዞት እርሶ ፈልገው ጠይቀው ነው ወይስ ምን አይነት እድል ተፈጥሮ ነው የውጭ ሀገር ትምህርት የተመቻቸው? እንደው እኮ እግዚአብሔር እኮ ከባል ሀገር እኮ ነው ያወጣኝ አይደለም። ሰው እኮ አይደለም እየመራኝ የመጣ እግዚአብሔር እኮ ነው። የመጣሁት እኮ በእግሬ ነው። ማንም እንትን እኮ አልነበረኝም። ከሀገር ቤት ያወጣኝ አምላክ ነው። እንዴት ህርክ ስላልከኝ ነው። ፈተና አልቆ ከዚያ ተጓደኛ ጋራ ትምህርት ቤት እስኪዘጋ ድረስ ታይፕ እንማር ብለን ታይፕ ትምህርት ቤት ጀመርና አላቋረጥንም፣ እንትን አላልንም ማለቴ ነው። ይሄ በዚህ ላይ እንዳለ አሁን ንጉሱ ያው በ65 ነው በፈረጅ ራሽያን ጎብኝተው ሮማንያንም ሲጎበኙ፣ ሮማንያ ኦርቶዶክስ ነው፣ የግሪክ ኦርቶዶክስ እንትን ነው። ኃይለ ሥላሴ ንጉሠ ነገሥት ነው። የሮማን ኤምፓየር ከወደቀ በኋላ እንትን ያለ ንጉሠ ነገሥት ክርስቲያን አልነበረም። ብቸኛ በዓለም እንግዲህ ኃይለ ሥላሴ ነው ሁሉም እንትን ይል የነበረ እና እነዚህ የግሪክ ኦርቶዶክሶች የነበረውን ልዩነት እናስተካክልና አንድ እንሁን ብለው ጉባኤ ጀመሩ። አርሁስ፣ ዴልሂ፣ ኦብሳላ ምናምን በየሀገሩ ጉባኤ ተደርጓል ከነሱ ጋር ለውህደት። ይህ በዚህ እንዳለ ንጉሱ ጉብኝት ሮማንያ ገቡ። ቡካሬስት ሮማንያ ሶሻሊስት ሀገር ናት የነበረች። ንጉሠ ነገሥት መጣ ሲባል የገጠሩ እንትን አልቀረም። ክርስቲያን ኦርቶዶክሱ ቁመናቸውን ለማየት የኃይለ ሥላሴን ቁመና ለማየት ነው የምልህ። እሁድ ቀን ቅዳሴ ያስቀደሱ እዛው ሮማንያ። የት ነው ያስቀደሱት? መንበረ ፓትርያርኩ። አዎ በእሳቸው ጋባዥነት። የእኛ ቤተ ክርስቲያን ሐዋርያዊት ናት፣ ጥንታዊት ናት፣ ታሪካዊት ናት። በዓለም ያለች ብቸኛ ቤተ ክርስቲያን ሐዋርያዊት የኢትዮጵያ ቤተ ክርስቲያን ናት። ለምን? ሐዋርያት ምን ነበሩ? የብሉይ ኪዳን ተከታዮች ነበሩ አይደሉም? ምንድነው እያላቸው እነሱን ተናገረ። ኢመጻይኩ ሳሮሙ ለኦሪት ወለነቢያት አላ ዳይሙ ከመ ይፈጽሞሙ እያለ ነው የነገራቸው። ኢትህደቅ ሀቲ ቃለ ኦሪት ወይም ነቢያት ይቀልል ህልፈተ ሰማይ ወምድር እያለ ነው ያስተማራቸው። ያ ትምህርት፣ ያ መጽሐፍ፣ ያ እምነት ኢትዮጵያ ገብቷል አይደለም? አዎ። ከኢአማኒነት ወይም ከአሕዛብነት አይደለም። የእኛ ቤተ ክርስቲያን ሐዋርያዊት የምትባል ለዚያ ነው። ሌላው ከአሕዛብ ከሌላ እምነት ከምናምን የተለወጠ ነው። የእኛ ግን በቀል ነው። ስለዚህ በዚህ የተነሳ አሁን የባህልም ልውውጥ እናድርግ፣ እንትኖቻችሁ ምሁሮቻችሁን ላኩልን፣ እዚህ እናሰልጥን፣ እኛም ደግሞ ወደ እናንተ እንላክ፣ የተማሩ 5 ሰዎች ይላኩልን ብለው ኦፈር ያደርጋሉ። ንጉሱም እሺ ብለው ተቀብለው መጡ። ወዲያው እንደመጡ ደብዳቤው ተከታትሎ መጣ። እንዴት እናንተ ልትመረጡ ቻላችሁ? ስኮላርሺፑ ኃይለ ሥላሴ እኮ ነው፣ የሌላ አይደለም። እና አሁን ጽሕፈት ሚኒስቴር ምን እንትን አደረገ? አባ ሀብቴ ሊቀ ሥልጣናት ሀብተ ማርያም
ሂዝ ኢምፔሪያል ማጀስቲስ ፕራይቬት ካቢኔ ዳይሬክተር ነበሩ እና እሳቸው መርጠው እንዲያቀርቡ ታዘዛሉ። አሁን ምን ያደርጋሉ? 3 ጎንደሮች 2 ሸዋዎች አድርገው ያችን ወስደው ለንጉሱ ያቀርቡላቸዋል። ተዘጋጁ ነው። ከየት ነው? ከዚህ ኢትዮጵያ ማለት ጎንደርና አዲስ አበባ ማለት ነው ይሏቸዋል። አሁን ይደናገጡና ድንበር እንትን ሲባል እሳቸው እነዚያን የመረጧቸው ሐዋርያዊ ድርጅት የሚሉት አቋቁመው ስለነበረ እዚያ ይሰሩ የነበሩትን ነው። አንዱን ጎንደር የትተው 2 ጎንደር 2 ሸዋ 1 እኔን በሞተ ከዳ ተጨመርኩ። እግዚአብሔር ታምር ይሄ ነው። እኔ ደይጠኞች አይደለም፣ እግዚአብሔር ነገሩን እንትን እያለ ያመጣዋል ነው የምልህ። እና አሁን አስጠሩና የትምህርት ዕድል ተገኝቷል፣ ወደ ውጭ ትሄዳለህ አትሄድም አሉኝ። ብዙዎቹ ወደ ግሪክ ነበረ ይላኩ የነበሩት። ስኮላርሺፕም የምትሰጥ ግሪክ ነበረች፣ ሌላ የሚሰጥ አልነበረም። መጥተው አሁን እዚህ በግሪክ ቋንቋ ተምረው ስለመጡ ምንም የሚያስተምሩት የለም። ምኑን እንትን ይበሉ። አይ ግሪክ ካልሆነ ሄዳለሁ አልኩኝ። እንደ ፈርጠም አሉና እንትን አሉ። ተዘጋጅ ሲመጣ እንትን ትባላለህ። ተዘጋጅ ተባልኩና በዚያ እንትን አልን እልሃለሁ። ሮማንያ ሲሄዱ ምን ገጠሙት? ወል እሱ ብዙ እንትን አለ። ከመሄዳችን በፊት የምንለው ነገር ከሌለ ምናልባት ይበሉኝ፣ ምንም ችግር የለም። ከመሄዶት በፊትም የሚሉኝ ስታያቸው ምን ተሰማህ ያልከውን በአካል ቀርቤ እናንተን ያየኋቸው ይሄን ጊዜ ነው ስንሰናበት። ፕሮቶኮል የሚባል አለ። ሲያሰለጥኑ ሰነበቱ አሰጋገዱ። አዎ አብረን ይሄድ ነው እንግዲህ አቡነ ገሪማን ደርሰባቸዋል። አቡነ ገሪማ አበባው እኔ ሌላ የጃንሆይ ዲያቆን ነበረ የቢሾፍቱ ሩፋኤል እና ደግሞ አንድ ጎንደሬ። አሁን ኑኑ ሲባል ሁሉም ወደ ኋላ አለ። አሁን እኔ ቀጥታ ገባሁ። ቀጥታ እንትን አልኩና ስሄድ እዚያ ነው ወንበራቸው እናንተ ነው ዙፋናቸው ያለ። መጥተው በር ላይ እንትኑ ላይ ጠረጴዛውን ተደግፈው ቆመዋል። በር ላይ እንትን ሲል ስገባ ሲሸላይ እንትናል። አሁን ደነገጥኩ። አየህ እንትናል። አዎ አንድ እግርህን ወደ ኋላ አድርገህ በአንድ ተንበርክከህ ነው ተብሎ የተነገረን ልምምድ ያደረግነው። አሁን እንትን ስለ ሳይፍ በቃ አልኳቸው። ልምምዱም ጠፋ። አዎ ጠፋ በባንገት አልኩኝና በኋላ እነሱ ሲገቡ አሁን እንደገና ደብ ገዛንና ሁላችንም ሰገዱ። ይህችን እንትን አሉና በጣም የቤት ልጆች መሆናችሁ በጣም ያሳውቃል አሉ። በአካልና በእንትን ያልኳቸው ስንሄድ ነው ስንሰናበት እልልህ ነውና ከዛ ሮማንያ ገቡ። ከዚያ ሮማንያ ገባን። ሮማንያ እንግዲህ ፈተና አለ። ሁሉም አልጋ በአልጋ አይደለም። የምግብ እንትን አለ። ወራቱ ደግሞ የብርድ ወራት ነበረ የሄድንበት እና የልብሱ የሁሉም እና ግን የተቀበሉን ከሚገባ በላይ ነው። በጣም በከፍተኛ አክብሮት ነው። እንደ ሮያል ፋሚሊ አድርገው ነው የቆጠሩን። እንትኑን የንጉሱ ልጆች ነው የሚባል የነበረ። እንግዲህ እንደዚህ ያለውን ህይወት ነበረ። ለ8 ዓመት ነበር የቆዩት አይደለ? 8 ዓመት ከ6 ወር ከ4 ወር። በትምህርቶትን ያጠኑት በካኖን ሎው ቴዎሎጂ ነው ያጠናሁት። ሜጀሬ ካኖን ሎው ነው። ማይነሬ ግን እንትና ነው ዶግማ ነው። አዎ አስተምርም የነበረ ዶግማና ካኖን ነው። ከዚያ በፊት የመጀመሪያ ዲግሪን ስለ ሀገራችን ትምህርት ነው፣ ስለ ቤተ ክርስቲያናችን ትምህርት። ከዚያ ነው ወደ ካኖን ሎው። እንደው ግን ይቅርታ ፕሮፌሰር፣ ማለት አንዳንድ ሰው ወዲያው ተምሮ
እዚህ መጥቶ ሀገሩ ላይ ስራ መስራት ነው የሚፈልገው። እርስዎ ተጨማሪ ዲግሪዎችን ዶክትሬትን ለመስራት ያነሳሳው ሌላ ጉዳይ ነበሩት እዛ የመቆየት? እንዲያው ይቅርታ አድርግልኝና እኔም እንደሌላው ሰው አገር የተመልሼ እንዲያው ትዳር መስርቼ መኖር ፍላጎት ነበረኝ። ነገር ግን ቋንቋው የተለየ ነው ያጠናሁበት እና በዚያ ቋንቋ ምንም ልሰራ አልችልም ገፍቼ ካልተማርኩ በስተቀር። አዎ ስለዚህ ነው አሜሪካ እንትን ያልኩት። ፕሮፌሰር ሃይለር ነው ምን የሚባል አንድ ፕሮፌሰር ነበረ እዚህ መጥቶ 7 ቀን አድቬንቲስት ያንን የሚመሩት እነሱ ናቸው። ጀርመን ልውሰድ ብሎኝ ነበር በጊዜ አስተማሪነት። አዎ ደስ አላለኝም እና በዚህ በነጠላው በሄድ ብዙም አይን አይሞላም። እዚህ ሀገር መጥቼ ደግሞ እንዲያው ሌሎችን እንዲያው ስናናንቃቸው ስለነበረ የዚያ ይደርስብኛል የሚል ስለዚህ በዚያ ምክንያት ነው ትምህርቶትን የቀጠሉት። አዎ ግን ከዛ በኋላ አብረውት ተማሩት አብረውት ቀጠሉ ወይስ ሁሉም ተመለሱ? እንትን አቡነ ገሪማ አብረው ይቀሩ። አቡነ ገሪማ ብቻ አብረው ቀሩ? ሶስቱ ተመለሱ? ሶስቱ ተመለሱ ወደ የመጀመሪያ ዲግሪያቸው እንደሰሩ። አዎ ከሮማንያ ጨረሱ። ከ8 ዓመት ቆይታው በኋላ እርስዎ ወደ አዲስ አበባ መጡ። ሲመጡ የተመደቡበት ስራ ምን ነበረ? ተምረውን የመጡት በጣም ትልቅ ዶክተሬት ይዘዋል። የካኖንና የዶግማ መምህር ኖት። የተቀበሉት አቀባበልና የተሰጠውት ቦታ ምን ነበረ? ይገርማል። የመጣሁት በሳቱ ጊዜ ነው። ነገር ከተበላሸ በኋላ ይሄ ቦረና ነው ምናምን አካባቢ የነበረው ጦር ሰራዊት አምጾ እንትን ብሎ ባለስልጣኖችንም ሁሉ እንትን ብሎ የሚልበት ነበረ። እሳቸው በጣም እንትን ተብሎ አዳክመዋቸው ነበረ ንጉሱን። ምክንያቱም የተላኩት በእሳቸው ነው። እስከ መጨረሻ ድረስ ገንዘቡንም እያገኘሁ ነበር የቆየሁት። እሳቸው ጋር መቅረብ ነበረብኝ እና መቅረብ አልተቻለም። ፕሮግራሙ የሌላ ሆነ በፍጹም። አሁን ቀጥታ ፓትርያርኩ መሄድ አለብህ አሉኝ። ሄጄ ተቀበሉኝ። ስራ ይሰጠኝ ብዬ እንትን አልኳቸው እና ከዚያ ቤተ ክህነት የትምህርት ክፍል ምክትል ኃላፊ አድርገው አስቀመጡኝ እና እዚያ እንዳለሁ ደግሞ ስራ አስኪያጁም ንቡረ እድ ኤርምያስ ነበሩ። እሳቸውም ታሰሩ። የድሮ ስራ አስኪያጅ የነበረ ማለት መኮንን ዘውዴ የሚባሉ እሳቸው ተሾመው መጡ። መንግስት ነበረ የሚሾመው። አሁን እሳቸው ሲመጡ የሰበካ ጉባኤ መምሪያ አደራጅ ኃላፊ ብለው እዚያ መደቡኝ። አዎ እንግዲህ ያንን የሰበካ ጉባኤውን አቅሜ በፈቀደ መጠን አደራጀሁት። በዚህ እንዳለ እንትን መጣ። ይሄ አውራጅ ኮሚቴው የፓትርያርኩ አውራጅ ኮሚቴ እዚያ ላይ እዚያ በአባልነት እንድትሰራ የሚል ተመንግስት ደብዳቤ መጣ። ንጉሱ አሉ አይደለ? ካረፉ በኋላ ነው። ንቡረ እድ ኤርምያስ መቼ ነው የወረዱት? ጠቅላይ ሚኒስቴር አክሊሉ ሀብተወልድ ሲታሰሩ ከዚያው በዚያው አካባቢ ነው። የዛን ጊዜ ንጉሱ ነበሩ። አዎ እንግዲህ ቆይቶ በመስከረም ወረዱ ንጉሱ። አመት ቆይተው በነሐሴ ነው የገደሏቸው። እንግዲህ ከዛ ፓትርያርኩን የማውረድ ስራ ተጀመረ ማለት ነው። አዎ ባለስልጣኖች ሲሞቱ ሬሳው ይሰጠኝ ብለው ጠየቁ ፓትርያርኩ። እሺ አዎ ፍታት እንትን በጣም ተቆጡ። በፍጹም ለአንድም ሰው ነው እዚያው በእንትን ይቀበራሉ። በዚያ እንትን ወህኒ ቤት ነው የቀበሯቸው። ባለስልጣኖች ሲሞቱ ሀዘን መቀመጥ እንኳ ተከልክለው አልነበር እንዴ? አዎ በዚያ እንትን ነው። ከዛ የፓትርያርኩን የማውረድ ስራው ላይ እንደ ኮሚቴ አድርገው አስገቡት። አዎ ስሜት ዝርዝር መጣ። እሺ የኔ ብቻ አይደለም የኔና ያለቃ እያሌው ከቤተ ክህነት ማለት ነው። 2 ጳጳሳት አቡነ አብርሃምና አቡነ ሰላማ የሚባሉ፣ ንቡረ እድ ሜጥሮስ የሚባሉ ኤርትራዊ ነበሩ። ኤርትራን ነፃ ካወጧት አንዱ እሳቸው፣ አባ ጢሞቴዎስ፣ አባ ሀብተ ስላሴ ይባል ነበሩ።
አቡነ ጢሞቴዎስ አሁን ጳጳስ የሆኑት የነበረው ማለት ነው። ጳጳስ ሳይሆኑ ጳጳስ ሳይሆኑ ሌሎቹ ጓደኞቼ ነበሩ። አጠረቃቅመው ነው እንትኑን ከየክፍለ ሀገሩ ኮሚቴ ያደረጉ። ፕሮፌሰር ጌታቸው ኃይሌ የነበሩ የሰበሰቡን። ፕሮፌሰር ጌታቸው ኃይሌ እሳቸው ቤት ነው የተሰበሰብነው። የአጥናፉ አባተ መምህር ነበሩ እና በቅርብ ያውቋቸው ነበረ እና አንተ ሰብስብልን ብሎት እሳቸው ናቸው የሰበሰቡ። ፕሮፌሰር ጌታቸው ኃይሌ ደግሞ የአቡነ ቴዎፍሎስ በጣም ከመሬት ያነሷቸው ናቸው። ከመሬት እና አሁን እዚያ ገባ ሲባል በጣም ተቀየሙ። ግን ምን ያድርጉ? መንግስት ነው ያዘዛቸው። 2 ቀን ያህል ነው እሳቸው ቤት ከተሰበሰብን በኋላ ቢሮ ቤተ ክህነት እንድትሰጡ ተብሎ መሰብሰቢያ ቦታ ተሰጠ። መሪ ምናምን ምረጡ ተባለ። እነሱ በርሳቸው ተመራረጡ እና ስራ ተጀመረ ልል ነው። እና ስራ ሲጀመር መጀመሪያ አጀንዳ ሆኖ የቀረበው ጊዜው የውዥንብር ጊዜ ስለሆነ የቤተ ክርስቲያኒቱ ሀብት በጣም ትንሽ ነው እና ይችንም አጭበርብረው ሊያጠፏት ስለሚችሉ ያለ ኮሚቴው ፈቃድና ትእዛዝ፣ ኮሚቴው ማለት ይሄን ያለውበት አስወጥም ማንም ፓትርያርኩም ቅዱስ ሲኖዶስም በፍጹም ማንም ሰው ያለኛ ፈቃድ እንዳያንቀሳቀስ የሚል አጀንዳ አቀረቡ እንጂ አቡነ ቴዎፍሎስ ያጠፉታል ተብሎ አይደለም። እነሱ ግን አቡነ ቴዎፍሎስ ገንዘቡን ያጠፋዋል፣ ላለመውረድ ለህዝብ ይበትነዋል ብለው ነው ይሄንን ያሉ። ፓትርያርክም ሲኖዶስም ሁለቱም ልብ አድርግ፣ በተረትም በታሪክም የሌለ ነገር ነው። ፓትርያርክ በወታደር ማርሲ በየትም ሀገር የተደረገ የለም። በየትም ሀገር እና ይህንን አቀረቡ። ይህንን ሲያቀርቡ እና በዚያን ጊዜ ጌታቸው ድምፀ ተአቅቦ አደረገ። እኔ ተቃወምኩ። እኔ የዶግማ የቀኖና ቤተ ክርስቲያን ተማሪ ነኝ። እኔ ትምህርቴም እንትኔም አይፈቅድልኝም። ቤተ ክርስቲያን እኮ ማለት ፓትርያርክ ማለት ኢንስቲትዩት ነው፣ ተራ አይደለም። በህገ መንግስት የተቋቋመ ኢንስቲትዩት ነው ቤተ ክርስቲያን እና የሱን ስልጣን በምን ደግሞ ደብዳቤያችን ደግሞ እያጠና ለውሳኔ ለመንግስት የሚያቀርብ ነው የሚል እንጂ እነሱ እዚያ ተሿሹመው ሰራተኛ መቅጠር ማዛወር ምንም ፈጽሞ አልነበረም። አሁን ይሄ የተደረገው ነገር ከስልጣናችን በላይ ነው፣ ያልታዘዝነውን ነው። ሁላችንም ያልነው አንድ አይነት ወረቀት ነው። አንብቡ ደብዳቤያችሁን እና ይመዝገብልኝ አልኩኝ። አይቻልም፣ ኡናኒመስሊ ነው፣ በሙሉ ድምፅ ነው ያለና በፍጹም አይልም አለ። ንውረ ድሜጥሮስ ለምን አንሰማውም? ብዙ ተከራከር። ምክንያቱም የአክሊሉ ሀብተወልድ ካቢኔ በካቢኔ አባልነታቸው ብቻ ተጠያቂ ናቸው ተብለው ታስረዋል። እኔም በኮሚቴ አባልነቴ ከተጠያቂነት አልድንም እና ነገሩንም ባላመንኩበት በማላውቀው ነገር በዚህ አልልም፣ ይመዝገብልኝ በሚል ነው። ይህንን ታልኩ። በጣም አበዱ። እናንተ ልጆች ያሉ የእናንተ ጓደኞች ንጉሠ ነገሥቷን አንቃችሁ ገደላችሁ። እናንተ ለካ ያላችሁ ይችን ቤተ ክርስቲያን ልታጠፉ ነው። አቡነ ቴዎፍሎስ ድሜጥሮስ ናቸው። አዎ ለዚህ ነው የምትሉ። ኋላ ዋ ያሉ ሁሉ ጳጳሳቱ እኛ በሲኖዶስ እንድንለው ለዚህ ነው ያላችሁን ብለው ጳጳሳት አሉ። አለቃ እያሌው ተነሱና በቃ የጭቃ ጅራፋቸው ነው አወረዱባቸው። አለ። ያ ውሳኔም ተሻረ። አሁን ጌታቸው እኔ አንስቻለሁ ከሐዲስ ጋራ ነው
ምቆመው ብሎ ቃሉን ሰጠ። አዎ ለካ እንትኑም ሊቀ ካህናት ምናምን እያሉ እየሾሙ ልከው ኖሯል። አየህ። አዎ ስራ አስኪያጁ እነሱ ያሉትን ነበር ይፈጽም የነበር። አየህ። አዎ በሚቀጥለው ስብሰባ ልንነጋገር ተቀጣጥረን ተለያየን። ቀኑ ዓርብ ነው። እኔ እኖር የነበረው መስቀል አደባባይ የግለሰብ ግቢ ተከራይቼ ነው እኖር የነበረ። ወደዚያ እኔ ከፒያሳ በእግሬ ቁልቁል በቸርችል ጎዳና ልሄድ እንትን ስል መሐሙድ ሙዚቃ ቤት ላይ አሁን እንትና መጣ ጌታቸው እና ሚስቱ ሱቅ ገባች። እኔና እሱ እዚያ አቁመን መኪናውን አቁመን እዚያ ይህንን ሂደቱን ነው እናወራለን። እና እንደዚህ በዚህ ሁኔታ አይሆንም ብለን ብዙ ተወራንት ስንል አሁን እዚያ ያውናል ሄደው ለደህንነት ሪፖርት ያደርጋሉ። እሳቸው እንዳይወርዱ እንትን ለማለት እንደዚህ ሲያድሙ ነበረ። ዓርብ ይሄ የሆነ ቅዳሜ ከሰዓት ጌታቸውን መተው ያዙት። ታሰረ። ተጎድቶ ስለነበረ ጥቁር አንበሳ ነው የተኛው። አጥናፉም አልሰማ ነበረ። ማን ይሄን ያደረገ ብሎ ተቆጣሉ። አስፈላጊው ሕክምና ሁሉ እንዲደረግለት በፍጹም ትናልና ከዚያ ውጭ ሀገር እንዲሄድ ብሎ ከዚያው እንግሊዝ ሀገር ላኩት። የእሱ ነገር በዚህ አበቃ ማለት በዚያ እንትን ሄደ። እንዲያው በሀሳብም ስለተግባባን ከአለቃ አያሌው ጋር ኦዲየንስ ጠየቅን ኮሎኔል አጥናፉን። እሺ ብሎ ቀጠሮ ተሰጠን። ቀጠሮ ተሰጥቶን እንትን ስንሳለ የቄስ ወታደሮች ነበሩ ከአየር ኃይል እና የሴቱ የሚስቶቻቸው የነፍስ አባት ናቸው። የአጥናፉ ሚስት የባልሽን መንግስት ለመገልበጥ አዲስ እና አለቃ አያሌው ኦዲየንስ ጠይቀዋል። አለቃ አያሌው ማንንም ተናግረው እንትን ያሳምናሉ እና ሐሳቡን ሊያስለውጡ ስለሚችሉ እባክሽ እንዳይቀበላቸው ብሎ እንትን ይላታል። ልክ በተባለው ቀን እኔ ሰዓት እየጠበቅኩ እንትን ሳለ ተደወለና ከእንትን ላልተወሰነ ጊዜ ተላልፏል፣ ስራ ስለበዛባቸውና በሀገር ስለሌሉ የሚል መልስ ተሰጠን። እነሱ ስራቸውን ቀጥለዋል። አዎ ሰው ማዛወር ውስጡን አሁን የምናደርገው ቅጡ ጠፋን። እኔም በራሴ እሳቸውን በራሳቸው ሪዚግኔሽን ደብዳቤ ጽፈን ሰጠነው ለአጥናፉ እና አጥናፉ ያንን ደብዳቤ ወደ ኮሚቴው ይልከዋል። አስተያየታችሁን ስጡበት ብሎ ዶክተር አዲስ ጸረ አብዮተኛ ስለሆነ በዶክተር አዲስ ላይ አብዮታዊ እርምጃ እንዲወሰድበት ይገደል እኮ ነው። አብዮታዊ እርምጃ አለቃ አያሌው በሰብአዊ መብት መንግስትን ሊያስወቅሱ ስለሚችሉ በከባድ ማስጠንቀቂያ እንዲታለፉ የሚል ብለው እንትን ብለው ይሰጡታል። እርስዎ የነበሩበት ኮሚቴ አባላት ናቸው ይህን ውሳኔ ወሰኑት? ኮሚቴዎች የተመረጡት እነ ክነፈር ዘለቀ እነ ዳኛቸው ካሳሁን ናቸው። ይሄን እነ መልሴ ሀዘን አበበ ናቸው። ሰሞኑን ያን ጊዜ ጥምቀት ነበረ። ጥምቀት እንዳለፈ የካቲት 6 እኔን አሰሩኝ። የካቲት 9 ነው ደግሞ አቡነ ቴዎፍሎስን አወረዷቸው። ሌሎቹ እስረኞች ልዩ ጸሐፊያቸው የሃይማኖት አበው ጸሐፊ 3 ጳጳሳት ሆነው እኔ ያለሁበት እስር ቤት ሚሊተሪ ፖሊስ የሚባል ነበረ። የመንግስት ባለስልጣኖች እና ጄኔራሎች የሚታሰሩበት ነው። እዚያ ጋር መጧቸው። በዚህ እንደዚህ ሆነ እልሃለሁ። እስር ቤት የነበረው ቆይታ ከአቡነ ቴዎፍሎስ ሞት ጋር የተያያዘ ጉዳይ እርስዎ በጥልቀት ያውቃሉ? አብዮታዊ እርምጃ ተብሎ ከተወሰነቦት የሞት ፍርድ እንዴትስ አምልጠው ሊወጡ ቻሉ? ይሄ እኮ ነገርኩህ እኮ የእግዚአብሔር ታምር እኮ ነው። እያንከባለለ እንትኑ እዚህስ ደረጃ እዚህስ ማዕረግ ያደረሰኝ ማን ነው?
ዘመድ አለኝ ምን አለኝ ምንም እንትን የለኝም። መላጣ ድሃ ነኝ በፍጹም። እኔ እንደው ውዳሴ ማርያም ከመድገም በስተቀር ሌላ ምንም እንትን የለኝም። እና ሲነገራቸው ደሞዙ ግን እንዳይቋረጥበት ብለዋል አሉ። እኔ መያዜን ነግረዋቸው ለአቡነ ቴዎፍሎስ ሳይወርዱ በፊት ደሞዙ እንዳይቋረጥበት ብለው ትእዛዝ ሰጡ። አዎ ደሞዙ እንዳይቋረጥበት ብለው ትእዛዝ ሰጥተው ነበር አሉ እሳቸው በሐምሌ ሊሞቱ እኔ ህዳር 8 ነው እንደዚያ ነው የተፈታሁት። እንዴት ሊፈቱ ቻሉ? ሰው ሐረግ ነው። አጥናፉ የብቸና አውራጃ ተወላጅ ነው። የእናቴ ሀገር እዚያ ነው። እዚያ ርስት ተካፋይ ነን ከሱ ቤተሰብ ጋር። የኔ ትልቅ ወንድምና የሱ ትልቅ ወንድም ይተዋወቃሉ። ይህንን ሲሰማ ይፈልገዋል ይሄ የኔ ትልቅ ወንድም ይህንን ወንድሙን እና እባክህ እንደዚህ ሆኖ ነው ብሎ እንትን ይለዋል። በአንድ ትልቅ ገሮይና ቅቤ ያንን ይዞ ሚስቱ ጋር ይሄዳሉ። አጥናፉ ሚስት ጋር እና ቀጠሮ ያስከለከለችው ጋር አዎ ማንን ይዘነው መጡ አሉ። አይ ወንድማችን ነው እንደዚህ እንትን ያለ ይላታል። እና በኋላ አጥናፉ ሲመጣ ይኸው የገሌ ወንድም ነው ይላል። እንግዲህ እኔን ያውቃል እሱ አጥናፉ። ኋላ እንደዚህ ነው የሱ ወንድም ነው እንደዚህ እንትን ያለ። አዎ ያሳሰርኩት እኔ ነኝ። ነገሩንም አላወኩም ነበረ። በነገሩ ያለበት ምናምን መስሎኝ ነበረ። እና እኔ ነኝ ያሳሰርኩት። ቢበዛ 15 ቀን ጠብቀኝ ይፈታል በቃ ብሎ ሐሙስ ወንድሜን ያሰናብተዋል። ቅዳሜ ጠዋት በሬዲዮ አጥናፉ አባተ ተገደለ የሚል ይሰማል። እና በዚህ ዓመት ተቀመጥኩ ማለት ነው። እዚያ እንደገና ሲመረመር እንትን ሲል ሂደት ጀምሮ ኖሯል። አሁን ያንን ይዘው መጥተው አሁኑኑ በደርግ ጽሕፈት ቤት ከ5 ሰዓት በፊት እንድትደርስ ተባለ። እግሬን ይዤ በዚያ በመንግስት መኪና ደርግ ጽሕፈት ቤት ሄድኩኝ። እንደተለመደው ጫማህን አውልቅ ተብዬ በእግር ወደ ጽሕፈት ቤቱ ሄድን እና አንዱን 100 አለቃ ነበረ የክላስሜት የነበረ 100 አለቃው። አዎ ሲያየኝ ደነገጠ። ምን ልረዳ እችላለሁ አለ። የሚለቁኝ ከሆነ የምለቀቅ ከሆነ እባክህ ደውልልኝ ስልክ አልኩት። ጓደኞችን ያውቃቸዋል። ሲደውል አንዱን የለም ወጥቷል አላገኘሁትም አለ። እሱ እንትን ካለ በኋላ ወረቀት ሰጡና በሉ አሁን ውጡ ተባለ። ተለቀዋል? አዎ ተለቃቸዋል፣ ውጡ ተባለ። ከዚያ ወጥቼ ድሮ ተከራየሁት ቤት ጓደኛ ጋር ነበረ የተከራየሁት። ትዳር መስርቷል። እርግጥ አልተለየኝም። ስንቅ የሚያቀበልልኝ እሱ ነበረ እንትኑ ነበር። ስሄድ እንግዲህ እሱም ከስራ ለምሳ ሲመጣ እዚያ እሱን አገኘሁ። እንትን አልኩኝ። ልነግርህ አልችልም። አሁን ደስታም አለ ምንም እንትን አለ። የእስር ቤቱ እንትን በዚህ ተጠናቀቀ። የሚገርም ነው በጣም። እንግዲህ አቡነ ጳውሎስም በአንድ ወቅት ለጥቂት ቀን አለቃያ ሆነው ነበረ። ከዚያ ሌላ ግን እስር ቤት አንድ ላይ ነበርን። እስር ቤት አብራችሁ አዎ 1 ዓመት ተኩል አብረን ነበርን። እንደገና 1 ዓመት ተኩሉን እሳቸው ከሽማግሌዎች ጋር የሚኒስቴር የነበሩት ከእሱ ጋር እንትን አሉ። እኔን ከኢሃፓ ጸረ አብዮተኛ ብለው ደርግ እንትን ካለው ከተቱኝ። ያው በአጥር እንተያይ ነበረ። ከነሱ በፊት ነው እንግዲህ እኔ የተፈታሁ። ተጳጳሳቱ ከ1 ዓመት በኋላ ነው እነሱም ተፈቱ። ከዛ ወደ ኮሌጅ መምህርነት ተመለሱ? እንደተፈታሁ ወደ ነበረበት ስራ እንዲመለስ ነው ስርዓቱ እንትኑ ሁሉም። አሁን
ስራ አስኪያጅ የሆነው መርሴ ሀዘን አበበ ነው። ቤተ ክህነት ምን አለ እንትን ሲባል የለ ቦታቸው ተይዟል ከባጀት ጋር ሌላ ቦታ ይፈቀደልን ብሎ እንትን አለ። አዎ አጉላል ላይ በዚህ እንትን አለ። የሰራተኛ ማህበር ነበረ። በዚያ ከሰስኳቸው። ተፈታሁበት ቀን ጀምሮ እስከዚያ ፍርድ እስከተሰጠበት እንትን ያለውን ድረስ የ5 ወር አስወሰንኩባቸው እና ያችን የ5 ወር እንትን እየበላሁ በቃ አየር ላይ ቁጭ ብዬ እንትን ስል ጓደኞቼ ተሯሩጠው መንግስት መስሪያ ቤት አስገቡኝ። እንግዲህ ወደ 18 ዓመት እንትን አሉና በጡረታ ተገለልኩ ከመንግስት ነው። ይሄ ነው እንግዲህ እንትን ያለ የአቡነ ቴዎፍሎስ ቀብር ጊዜ የሥራ አስፈጻሚ ኮሚቴ አባል ነበርኩ። ከተፈቱ በኋላ እዚያው የመንግስት መስሪያ ቤት እየሰራሁ ነው። አቡነ ገሪማ ደግሞ ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ነበረ። አንድ የቅርብ ወዳጄ ደግሞ እዚያው ቤተ ክህነት የሚሰራ ሰይፈ ስላሴ ዮሐንስ መጋቤ ሰይፈ አሁን ለሱ ይነግሩታል እንዲመጣና እንትን እንዲል። አቡነ ገሪማ ናቸው የሚነግሩት? አዎ እሳቸው ጋር ስደውል ዛሬ አሁን ሄደህ ለዲኑ ሪፖርት አድርጋሉኝ። ዲኑም ደግሞ ግብፃዊ ነበረ። ስለኔ ጠይቋል እንትን ብሏል። አይ እሱማ ታገኘ ሆነ ወይ ምናምን ብለው አወዳድሰው እንትን ይሉታል። እና ሲሄድ እሱም በደስታ ተቀበለኝ። እንግዲህ እንትን አለ። የቴዎሎጂ እንትን የለማ የቴዎሎጂ ምሁር ማንም አልነበረም። በዚያ እንግዲህ ገባሁ በኦቨርታይም መምህርነት ሳልወጣ ከጡረታ በአመቱ ወጣሁ። ስወጣ ልጠቃለል ብዬ ለአቡነ ገሪማም ለአባ ጳውሎስም ሩቅ ያልነበሩም እንትን ስል የቀኖና መምህር ይታጣል እና የዶግማ ኋላ ዶክተር ሐዲስ አለ አይደለም ወይ ለምንድን ነው እሱን እንትን ማትል ይሉታል። ይህንን ገብረ ክርስቶስን ያው እንግዲህ እኔም ተመደብኩ። ከዚያ በኋላ የአካዳሚክ ኮሚሽንም እንትን ሆንኩኝ። የፈተናው ደግሞ ተማሪ ሲገባ መመዘኛ ፈታኝና እንትን ሆንኩኝ። ያንን ሁሉ እግዚአብሔር በጥበቡ እንዲያው አስተካከለው። ምን ተንዋስዮ ለእግዚአብሔር ነው በእንተ ኩሉ ዘገብረ ሊት። እንዲያው ሂደቱ ሁሉ የእግዚአብሔር ነው እንጂ የሰው አይደለም። በእንደዚህ ሁሉ ፈተናዎች ታልፎ ነው እዚህ የተደረሰው። ክብር ምስጋና ይግባውና ለእግዚአብሔር አሜን። እና እዚህ ነው ያለው። በጣም ደስ ይላል ፕሮፌሰር። እንግዲህ ያው አሁን ላይ ያሉበት በቅድስት ሥላሴ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዎችን በማማከር አድቫይዘር ሆነው እየሰሩ እንደሆነ እናውቃለን። እርሶንም እድሜና ጤና ይስጥልን አምላካችን። በጣም ደስ ብሎናል ከእርሶ ጋር እንደዚህ ቆይታ ስላደረግን። እንደው ግን በመጨረሻ ምን ማለት ፈለኩኝ፣ በህይወቴ ሳላደርገው በማለፌ ብለው የሚቆጩበት ነገር አለ? እንደው በጉብዝና ወራት የሚሆን እንደው አሁንም ባለው ሁኔታ እንደው ሳላደርገው ይሄ እድሜ ቀደመኝ ብለው የሚሉት ቁጭት አለቦትና በመጨረሻም ደግሞ ለተመልካቾች የሚያስተላልፉት መልእክት ለወጣቱ ከእርሶ መማር ያለበት ምንድነው? መማር የሚገባን ምን እንድናስተውል ይመክሩናል የሚለውን ነገር አጠቃላይ ይንገሩን። እንዴ በእውነቱ በጣም ከባድ ጥያቄ ነው እንትን ያልከኝ። እኔ አሁን አይመጣልኝም እንትን ብለው አዎ እኔ የማስበው አለ የተነሳሁበትን ቦታ ነው የባላገሩ ኑሮ ነው። ከዚያ አውጥቶ እዚህ ያደረሰኝን አምላክ እንዲሁ አመስግኜ እንትን አለው እንጂ ቀረኝ የምለው ነገር የለም። እውነቴን ነው። እንግዲህ ፕሮፌሰርሺፕ የሚባለው ደረጃ ማዕረግ ነው የነበረ። በእውነቱ እግዚአብሔር በታምሩ ነው እንትን ያለው። አዎ እና
ቢኖር እኮ እንዲህ በድንገት አይመጣልኝም። በድንገት ሊመጣልኝ አይችልም። ግን ለእናንተም ለሌሎችም ለሁሉም የምመክረው ከሁኔታው ከዕለቱ ከዛሬው ሁኔታ በመነሳት ነው። ኢይደንግጽክሙ ልብክሙ ነው ምለው። አትሸበሩ፣ ያልፋል። የማያልፍ ነገር የለም። ቤተ ክርስቲያናችን በጥሩ ሁኔታ ላይ አይደለም የምትገኘው። ንብረቷም ከሞላ ጎደል እየተቀማች ነው፣ ተቀምታለች፣ ሙዳየ ምጽዋቷ ሳይቀር እና ይሄ ሁሉ ተስፋ አያስቆርጣችሁ። ኢይሃድገክሙ ጓልማውታ ትኩኑ ያላቸው ክርስቶስ እኮ ለዚህ ነው እንትኑን ተስፋ እንትናት ብሎ ክርስቲያን ተስፋ አይቆርጥም ነው። እና እንደዚህ እንደፈነጠዘ አይቀርም፣ የጊዜው ነው እንጂ አይዟችሁ። አዎ ይመለሳል። ያዘነ ሳይደሰት አይቀርም፣ የተደሰተም ሳያለቅስ አይቀርም። ይሄ እንትን ያለ ነው። የዲያሌክቲክ ሕግ ይሉታል አሁን በእንትኑ የተፈጥሮ ነው ያለ ነው። እና እኔ ቃላት አልደረደርም እንትን አልልም። አትሸበሩ፣ ተስፋ አትቁረጡ። ሁሉም ከልኩ አያልፍም። ተስፋ አትቁረጡ ነው እኔ የምለው። እንግዲህ እንደ ነቢዬ ሌላ የምናገረው ነገር የለም። ግን ይኩነኒ በከመ ትቤለኒ ብለህ አሰናብተኝ። ይሁንልን አባታችን፣ በጣም እናመሰግናለን። በጣም ነው የማመሰግነው ስለተደረገልኝ አቀባበል፣ በጠቅላላው ስለመስተንግዶ እግዚአብሔር ይስጥልኝ። ዋጋህን ያሳጣ። እውነቴን ነው። እና ግን እንትን አትበል፣ ኢይደንግጽክሙ ልብክሙ ነው የምልህ። አሁንም በጣም እናመሰግናለን። እኛም እጅግ በጣም እድለኞች ነን። እንደርሱ ያሉትን ታላቅ የቤተክርስቲያን አባት በትምህርትም በዘመንም በእድሜም ከተማሩ አባት ጋር እንደዚህ ቁጭ ብሎ እየሰማው እየተማርኩበት እጅግ አስተማሪ ቆይታ ያደረግንበት፣ ይህንንም ደግሞ በሚዲያውም በቴሌቪዥኑ የሚከታተሉ ቤተሰቦቻችን ተከታዮቻችን እጅግ እንደሚማሩበት አልጠራጠርም። ብዙ እውቀት ይገኝበታል። ብዙ የህይወት ውጣ ወረድን ተሻግሮ ዛሬ የተደረሰበት ደረጃ እንደሚደረስ አንድ ማሳያ ነውና እርሶንም አሁንም እድሜ ጤና ሰጥቶ ያቆይልን። የቤተክርስቲያን አምላክ ይጠብቅልን። አሜን አሜን። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው መርሃ ግብራችን እዚህ ላይ እናጠቃላለን። እጅግ ከተወደዱ ከተከበሩ ኤሜሬት ፕሮፌሰር ከቀሲስ ዶክተር ሐዲስ የሻነው ጋር ያደረግነው ቆይታ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። እጅግ ጥሩ የሆነ የህይወት ስንቅ ትምህርት እንዳገኛችሁበት አልጠራጠርም። እሳቸውንም እድሜ ጤና ይስጥልን። እናንተም ስለተከታተላችሁን ከልብ እናመሰግናለን። በሌላ እንግዳ እስከምንገናኝ ቸር ቆዩልን። የዕለት ተዕለት የህይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ እውቀትን የወቅቱን የህይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የህይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ ዕንቁዎች የተሰኘው አምዳችን፣ በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት ስለ ህይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የህይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅት ላመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት
2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ፣ የልባሞች መብራት። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።